ሰላም ጤና ይስጥልኝ እንደምን አላችሁ የተከበራችሁ የትርታ ታይምስ ተከታታዮች በአዲስ መረጃ ተመልሰን መተናል ቆይታችሁ ከኛ ጋር ይሁን በኢቢኤስ ቴሌቪዥን በሚቀርበው ተወዳጅ የቤተሰብ ጨዋታ ፕሮግራም ላይ አዲስ አቅራቢ ለመምረጥ ሲካሄድ የነበረው የተመልካቾች ኤስኤምኤስ ድምጽ አሰጣጥ በይፋ ዛሬ ተጠናቋል። ከበርካታ ተወዳዳሪዎች መካከል አልፎ ለፍጻሜ ዙር የደረሱትን 4 ታዋቂ አርቲስቶች ተመልካቾች በኤስኤምኤስ ድምጻቸውን ሲሰጡ እንደቆዩ ይታወቃል። በመጨረሻም ኮሜዲያን ያሲን የህዝብ ድምጽ በማግኘት የፕሮግራሙ አዲስ አቅራቢ መሆን ችሏል። ፕሮግራሙን በተለየ ጉልበት በፈገግታና በደስታ እንደሚያደምቀው ትልቅ እምነትም ተጥሎበታል። ለኮሜዲያን ያሲን እንኳን ደስ አለ ለማለት እንወዳለን። በቤተሰብ ጨዋታ መድረክ ላይ በስራው ሁሉ ሙሉ ስኬትንና ብቃትን እና መልካም እድልን ተመኝተንለታል። የሰዓቱ መረጃችን ይሄን ይመስል ነበረ። በሌሎች አዳዲስ መረጃዎች እስክንገናኝ መልካም ቆይታ